እንድትመልሰው አጠንክረ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይህን ጥያቄ እሱም ጠይቀዋልና ይህም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። ማያቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢገለው ቢደበደበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረግክ ነው ወይ ሌሎች ሰዎች ላይ? ይህንን ንገረን። እሺ ችግር የለውም። አሁን በኳታ በርችል ነው ዞሮ ዞሮ እንደ ማንኛውም እኔ ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ አሁን ልጀናጀን እችላለሁ፣ ላወራ እችላለሁ። በእርግጥ አርጋል አላረክም። ይህን ግልጹ ነው። ለመጀደር ካልሆነ በስተቀር እኔ ሰማው ለአደጋ ለመጣል ወይም አደጋ የሚያደርስ ነገር አሁን ባለበት ታይም በሱ ፈታ ሆነም እየተጀናጀንክ ነው ወይስ አይደለም? በህዝብ ፊት ተናገር። ብዙ ልጆች እኮ ሚዲያ ላይ ወጥተው ልጆች ሆዳቸው መክሎ ነው ያለው። ስለራስሽ አይደለ ስላንቺ ደግሞ ገነት አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ፣ ይመልስልኝ ሊሆን ይችላል። ወንድም የጠየቀ ጥያቄ ለአንድ ወንድም የጠየቁ ጥያቄ እየመለስኩላቸው ነው። አንቺ ዝም አሁን አንቺ ይቅርታ ጠይቄሻለሁ። ከዚህ በላይ ምንም ልልሻችንም በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማው ወንድሜ እኔ አሁን ትክክል አላወራህም ማለት አይደለም። ከአንድ ከሁለት ከሶስት ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንጻር ለሚዲያውም አዲስ በነበርኩበት አንጻር ያን ሲል ግን እኔ ከማውራት ከመጀናጀን ከመጫወት ከጅንጅን የዘለለ ለሰማው ክፋት ወይ ለሰማው ወዴት ሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራ አልነበረም ለልጄ ከሰራሁት ውጭ ማለት ነው። ስለዚህ በዚሁ አጋጣሚ ለሁሉ ነው ጠቅላላ አድርጌ ይቅርታ የጠየቁት ወንድሜ ሰማው ማለት ነው። በዚሁ አጋጣሚ ስላገኘው እሺ በነገራችን ነገር እሺ ነገሩን ጠቅለል እናድርገውና መጠየቅ ያለባትን ጥያቄ ከጠየቀች በኋላ ይቅርታ ይጠይቃትና ነገሩን እናሳሉ። መንዛዛቱን ማለትም የሰው ልጅ ስህተቱን ማመኑ ትልቅነት ነው። ስህተቱን ካመነ በቂ ነው። በቃ መንዛዛቱን ማለት ነው። የምንፈልገውን ነገር ይቅርታ ይበላትና እናሳጥራ። ሱራፌ አንድ ነገር መሰረቱን ነቅለህ ካልጣልከው ዝም ብሎ ከላይ ደፋፍነህ ብታልፈው ነገ ደግሞ ተነስቶ መምጣቱ አይቀርም። እኛ እየፈለግን ያለ ነው ሰንኮፉን ነቅሎ ይህን ነገር በቃ እንዲህ ሆኗል ተብሎ መሄድ ስላለበት ነው። ቸኩላችሁ ከሆነ ቀን እንስታችሁ፣ አሊያም ደግሞ ሰንኮፉ ይነቀል ከሆነ ይነቀል። እችም ልጅ በየጊዜው መታመም ስለሌለባት ሌሎችም ሰዎች አሁን ሳሚ እኔ ትዳር እያለኝ ከአንድ ሰው በእኔ ፎቶ እና በእኔ ስም ያንን ቢያደርግ ይሄ ቀላል አይደለም። ስለዚህ ከመሰረቱ የዝም ብሎ ሶሻል ሚዲያ ስለሆነ ይረሳል ተውት ምናምን አይደለም። ሪል ከልብ የሆነ ይቅርታ ልጁንም ቢሆን በምን አይነት መንገድ ነው ይሄንን ነው በስነ ስርዓቱ ተነጋግሮ የማይሄድ ነገር ዝም በይ በቃ ተይ በቃ አንቺ ልጅ አይደለሽ እንዴ በቃ እንደዚህ ካልካት ያልዳነ ነገር ነው። ስለዚህ እቺ ልጅ ሁሌ እየታመመች ነው የምትቀጥለው። እንዴት ያለንስ አንተም ብትሆን ይሄ ወንድም ላይ ያለን ነገር ይሄንን ነው ማለት ነው። እሺ ሱራፌ እኔ ተወሰለ ስህተቱ እንደ ስህተቱ ካመነ ነገሩ ተንዛዛ ይሄ ሰው ዛሬ ላይ ተጸጽቻለሁ የሰራው ስህተት ነው ካለ አይደግመውም ማለት ነው አይደል? እንደዛ ከሆነ ደግሞ ማንዛዛቱ ምንም አይደለም። በቃ ተሳስቷል፣ ስህተቱን አርሟን ይቅርታ ይጠይቃል። በአፍ ሳይሆን ከልቡ ይቅርታ ይጠይቃትና ነገሩን አሳጥረው እኔ መሰለኝ ነው። እኔ ስህተት ካለብኝ ደግሞ ይታረማል። ለማሳበን ነው የገለጽከው። እኛም እየፈለግን ነው ረጅም ሰዓት እዚህ መቀመጥ ፕሮግራማችን አይደለም። በትክክል እንደው መናገር ብቻም ሳይሆን ከውስጤ በጣም ተጸጽቼ ቆጭት ወይ ይቅርታ ጠይቄያታለሁ። እኔ ግን አንድ ጥያቄ ልጠይቅ። ያንን ነገር አስተሳየን ነገር ዛሬ ካቀረበኝ ዛሬ ነው በእናንተ በወንድሞቼ ፊት በሚዲያ
ይቅርታን እየጠየኳት ነው። ነገ ብዙ ነገር ይፈጠርበታል። እሺ የገኒ አባት እየሰማኝ ነው፣ እየተናገርኩ ነው። እኔ ነኝ የተሳሳትኩትኝ፣ እኔ ነኝ ያጠፋሁትኝ፣ እኔ ነኝ ልጄን የበደልኳትኝ። አትድረሱባት፣ ስራዋን ትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። ነገስ ምን ልትሆን ነው? አንድ ጥያቄ ልጠይቅህ የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅህ፣ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሁነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ። አይደለ ልጄ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገር ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ወይ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ በእናንተ ስህተቶች ፊት ወንድሞች። እሺ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህ አንድ ነገር ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግኩ ልክ እሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳቸው ነው። እናንተ ተቀላሉ እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ይሄን አንድ ቪዲዮ መስራት ለሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ ያ የብልግና ቪዲዮ እኔ ነኝ አይደለሁም? ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ ያ የብልግና ቪዲዮ ነኝ አይደለሁም? ፎቶ ነው ቪዲዮ አይደለም፣ ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽን ያባቱ አይደለም ከእኔ ጠፍታ ለመታደል ያለ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው፣ ፎቶ የተቆረጠ ፎቶ ነው። ያ እየነገርኩሽ ነው ያለው ገነት ይኸውልሽ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም። እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች፣ ልጠይቁ የምትችሉ ሰዎች ትኖራላችሁ። እኔ መጠየቅ የምፈልገው ገነትን ነው። አንዴ በአዙም ሁላችሁንም ልጫናችሁ እችላለሁ። ገነት አሁን ምን እየተሰማሽ ነው? እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር አሉ እየሰሙ ነው እኔ እንዳልሆንኩኝ። ከአሁን በኋላ በውስጥ እየመጣችሁ የምትሰዱ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ ይሄን ነው የምለው። በቃ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ሆነው ባላደረግሽው ነገር ይሄን አድርጋለች ካሉ እሙም አለች፣ አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱ እናደርጋለን። አንድ ሁለተኛ አባትሽም ኦልሬዲ በዚህ ነገር ተጸጽቻለሁ፣ በጊዜ ያደረኩት ልክ አይደለም፣ የልጅና ያባት ጠብ ነበረ፣ በዛ ውስጥ አድርጌዋለሁ ብሏል። ለዛ ደግሞ ራሱ ፔጅ ላይ ያንን አድርጎ ይመጣል። ላዙ ትነግራታለሽ። እኛም በዚህ ጉዳይ ላይ ረጅም መንገድ የምንሄድበት አይደለም። ሁለት እሱ ይሄ የእሱ ነው። ሶስተኛ አንቺ ደግሞ አንቺ ራስሽ ገነት ይህንን ጉዳይ ሰው ባነሳው ቁጥር አንድ ሰው በጻፈልሽ ቁጥር እያሽ ሊወጣሽ አንድ ራስሽን መጉዳት የለብሽም። ሁለት ደግሞ አባትሽን ጋር ይቅርታ ከተጠያየቀ አንድ ሰው ይቅር ለአላህ ይቅር ለእግዚአብሔር ከተባባለ በኋላ ነገሮች ተመልሰው በወጡ ቁጥር ተጎጂው አንቺ ነሽ።
በፍጹም ከልብሽ አሁን ይቅርታውን ከልብሽ መቀበልሽን ነው የምንፈልገው። ለእኛ ብለሽ አይደለም ተጭነንሽ